ኪሩቤል ቅዱስ ስፍራዎችን እንዲጠብቁ በእግዚአብሔር የተፈጠሩ ኃያላን ፍጥረታት ናቸው። ለመጀመሪያ ጊዜ በመጽሐፍ ቅዱስ የተነሱት በዘፍጥረት በኤደን ገነት ነበር። በዘፍጥረት አዳምና ሔዋን ከገነት የአትክልት ስፍራ ከተሰናበቱ በኋላ በመግቢያው ላይ ኪሩቤልን አኖረ። እነዚህ ኪሩቦች በሁሉም አቅጣጫ የሚሽከረከሩ የእሳት ሰይፍ የታጠቁ ናቸው። በገነት የአትክልት ስፍራ ዋና ስራቸው የሰው ልጆች ከነኃጢአታቸው ወደ ሕይወት ዛፍ እንዳይመለሱ መጠበቅ ነበር። ይህም ሰዎችን ለመቅጣት ሳይሆን ከዘላለማዊ ሞት ለመጠበቅ ነበር። ከዓመታት በኋላ እግዚአብሔር ሙሴ 2 የወርቅ ኪሩቤሎችን እንዲቀርጽ አዘዘው። ይህንንም በዘፍጥረት ምዕራፍ 25 ከቁጥር 18 እስከ 22 እናገኘዋለን። እነዚህ የወርቅ ኪሩቦች የክንፎቻቸው ጫፍ ተነካክቶ በቃል ኪዳኑ ታቦት አናት ላይ ተቀምጠዋል።